ለጠቅላይ ሚኒስትር አብይ ማስራብም ፖለቲካ ነው። በተራቡ ሰዎች ፊት ጻዳ ልብስ ለብሶ ጎምለል ብሎ መጓዝም አበላሁ ማለትም ፖለቲካ ነው። ዓመቱን ሙሉ የተራቡ ሰዎችን አንድ ቀን ማብላትም ፖለቲካ ነው። ከ40 ዓመታት በኋላ ለመጀመሪያ ጊዜ ህዝብን አስርበው የፈጁት ጠቅላይ ሚኒስትር ቤተ መንግስት ውስጥ አንድ ከረጢት ዱቄትና 10 እንቁላል መስጠታቸው እንደ አገራዊ አጀንዳ እንዲነገርላቸው ይፈልጋሉ። አንዲት ሳንቲም ከኪሳቸው እንደማያወጡ ቢታወቅም ጠቅላይ ሚኒስትር ባይሆኑ እሳቸውና ልጆቻቸውም እንዲሁ እንደሚሆኑ ቢታወቅም የተራቡ ሰዎችን ከእሳቸው ምጽዋት የሚጠብቁ ምንዱባንን ሲያገኙ ደስ ይላቸዋል። ከቤተ መንግስት ዙሪያ ድሃ ማየት የለብኝም ብለው ድሃን ነቅለው ያባረሩ ጠቅላይ ሚኒስትር በቤተ መንግስት የጠሯቸውን ሰዎች ማዕድ አጋሩ ተብሎ እንዲነገርና እንዲስተጋባ ፍላጎታቸው ነው። እነዚህን እናቶች ማዕድ አጋራን ተብሎ እነዚህን ህፃናት ለአንድ ቀን አበላን ተብሎ ድቤ ይመታል። ለጋሱ ጠቅላይ ሚኒስትርና ሩህሩሃት ሚስታቸው በጋራ እጅ አጠር ሰዎችን አበሉ ተብሎ ፖለቲካ ይሰራል። እንከተለዋለን የሚሉት የመጽሐፍ ቅዱስ ቃል አንተ ግን ምጽዋት ስታደርግ ቀኝህ የሚያደርገውን ግራህ አይወቅ ቢልም እነሱ ግን መጽውተናል ብለው መናገር ብቻውን አይበቃቸውም። ተመጽውተናል ብላችሁ ተናገሩ ይሉና መጸወት ናቸው የሚሏቸውን ህፃናት ሳይቀር በሚዲያ እንዲናገሩ ያስገድዷቸዋል። በዓል አሪፍ ነው። እኔ በጣም ደስ ያለኝ እና እናትና አባቴ እናቴ ራሱ ተቸገራ ከሰው እያለመነች ነበርና እኔ አብይ አህመድን በጣም ነው የማመሰግነው። ለሱ እንዳደረገልን ለጠቅላይ ሚኒስትር ለብዙ ማድረግም አለብን። እነዚህን ህፃናት ለፖለቲካ ንግድ ያዋሉት ጠቅላይ ሚኒስትሩ ህዝብን በዘላቂነት ከድህነት ስለሚያወጣ ፖሊሲ ቢጠየቁ እጃቸው ላይ ምንም አልነበራቸውም፣ ምንምም የላቸውም። የብልጽግና ሰዎች ለህፃናት ሞራልና ስነ ልቦና የሚጨነቅ አንዳች ርኅራሄም የላቸውም። አንድን የዕለት ጉርስ ያለበትን ችግረኛ ህፃን ይቅርና ማንንም ቢሆን በሚዲያ አቅርቦ በላሁ ጠጣሁ እንዲል ማስደረግ የሰው ልጅን ክብር የሚጋፋ ነው ብሎ ከብልጽግና ገዢዎች ጋር መነጋገር ጉንጭ ማልፋት ነው። አሁን ዓለም አቀፍ የረድኤት ድርጅቶች እንኳን የተረጂዎች ፊት በቪዲዮ እንዳይታይ በፎቶግራፍም እንዳይታይ ሲጠነቀቁ በሚስተዋልበት ዘመን አብይ አህመድና ዝናሽ ታያቸው ወጥ የሚጨልፉላቸውን ምንዱባን ከፊት አቁመው ያሳያሉ። እኛ ፋሲካ እንቁላል ሰጥተን ያበላናቸው ናቸው ብለው በመንግስት ቴሌቪዥን እንዲቀርቡ የትምህርት ቤት ጓደኞቻቸውም ጭምር እንዲሁ ባለ መንገድ እንደሚኖሩ እንዲያዩዋቸው ይፈልጋሉ። ቂጣ በጎመን መብላት ብርቃቸው ሆኖ እንዳደጉ የሚናገሩት አብይ አህመድ ዛሬ ጠቅላይ ሚኒስትር ባይሆኑ ኖሮ የእሳቸውም ልጆች እንዲሁ እንደነበሩ የተናገሩትም ራሳቸው ናቸው። ልጆቼና ሚስቴ በሴክሽን 8 ውስጥ ለ7 ዓመት በአሜሪካ ኖረዋል ያሉት ጠቅላይ ሚኒስትሩ በአሜሪካ መንግስት ማዕድ እየተጋሩ ቤትም እየተሰጣቸው ልጆቻቸው ማደጋቸውን በአደባባይ የተናገሩት ራሳቸው ናቸው። ባለቤቴ 7 ዓመት ሴክሽን 8 ውስጥ ኖር ነበር። ለነሱ አፓርትመንት መከራየት አልችልም። ሴክሽን 8 በአሜሪካ የቤት ኪራይ ድጋፍ የሚሰጥበት የመንግስት ፕሮግራም ሲሆን በይፋ ስሙ ሃውሲንግ ቾይዝ ቮቸር ፕሮግራም ይባላል። በዚህ ቤት ውስጥ እንዲኖሩ የተፈቀደላቸው ሰዎች ከመንግስት ምግብ የማግኘትና ስናፕ ከተባለው ፕሮግራም ተጠቃሚ የመሆናቸው እድል ሰፊ ነው። ጠቅላይ ሚኒስትሩ እንዳመኑት 7 ዓመት በሴክሽን 8 ውስጥ የኖሩት ልጆቻቸውና ባለቤታቸው የአሜሪካ መንግስት ማዕድ ተጋሪ ነበሩ ማለት ነው። ይሁን እንጂ 7 ዓመት ሙሉ ያስቀመጧቸው የአሜሪካ ፕሬዝዳንቶች ይህንን ለፖለቲካ አውለውት አበላና አጠጣናቸው እያሉ ፎቶ ሲነሱ አልታዩ። 364 ቀናት አስርበው አንድ ቀን ያበሉት እሳቸው ግን ህፃናትን አበላሁ አጠጣሁ ብለው እልልታ ይደረግልኝ ይላሉ። ልክ በነገስታቱ ዘመን ግብር አበሉ ሲባል ሰምተዋልና እሳቸውም ማዕድ አጋሩ እንዲባልላቸው በጩኸት ይናገራሉ። የእሳቸውን ልጆች 7 ዓመት ሙሉ በየቀኑ ማዕድ አጋራቻቸው አሜሪካ ድህነታቸውን ለፖለቲካ ንግድ አላዋለችውም። ዓመቱን ሙሉ አስርበው አንድ ቀን አንድ ከረጢት ዱቄት የሚሰጧቸው እሳቸው ግን የፖለቲካ ሸቀጥ አድርገውት ሲከሰቱ አያምንም። የእርሶ ልጆች እንዲህ ቢደረጉ ይወዳሉ? ከቶ እርሶ ጠቅላይ ሚኒስትር ሆነው በቢሊዮን ዶላሮች የሚንፈላሰሱ ማንም እኔን መጠየቅ አይችልም እያሉ የሚናገሩ ባይሆኑ ኖሮ ልጆቹ በአሜሪካ መንግስት ልግስና የሚኖሩ ድሃዎች ከመሆን ይተርፉ ነበርን? ስለምን በድሃ ህፃናት ሞራልና ተስፋ እንዲህ ይጫወታሉ ብሎ መጠየቅ ትርጉም የሚኖረው ለሰው ፍጡር ለሚጨነቁ ሰዎች ብቻ ነው። ድሃን አብዝተው የሚጠሉት ጠቅላይ ሚኒስትሩ አሁን በቤተ መንግስታቸው ዙሪያ አንድም ሰው መኖር እንዳይችል አድርገዋል። መንግስታትን አምነው ከቤተ መንግስታት ዙሪያ የመከተም ባህል የነበራቸው ኢትዮጵያውያን ጠቅልለው እንዲባረሩ ያደረጉት አብይ ራሳቸው ናቸው። ይህንንም የተናገሩት ምክንያቱም
ሲያስረዱም ቤተመንግስት ዙሪያ ያለውን ድሃ በጠቅላላ የጌታቸው አሰፋ ሰላይ አድርገው መቁጠራቸው መሆኑን በፓርላማ ኮስተር ብለው ገልጸውታል። እናንተ ጠቅላይ ሚኒስትር ሆነ በህገ መንግስቱ መሰረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተመንግስት መግባት አትችልም ተባሉ። ይሄ ጠቅላይ ሚኒስትር የሆንኩበት ቀን ነው። ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። በዚህ ግን አያበቃም። ወታደር ስለነበርኩኝ እስቲ አንድ ስቴፕ ሮጬ ለማምለጥ እንኳን የምችልበት መንገድ ካለ ግቢውን ለማየት ፈልጌ አካባቢን በደንብ ካላየው ቸገራለሁ ብዬ በግድ ግቢ ወጣ። ማለት ከቤቴ ውጭ ያለውን ግቢ ለማየት። ይሄ ግቢ የታወቀ ክፍለ ከተማ የለውም፣ የታወቀ ቀበሌ የለውም፣ ግን ደንበኛ መንደር አለው። በየአጥሩ ስር ላስቲክ አለ፣ ደሳሳ ጎጆ አለ፣ የጭቃ ቤት አለ፣ ትልልቅ ሰዎች አሉ፣ ህፃናት አሉ፣ ሴቶች አሉ። ይሄ ግቢ መንደር ይሁን ቤተ መንግስት ይሁን ግልጽ አይደለም። ዙሪያውን ስትዞሩ አጥሩ በሙሉ ሰው ነው። እነዚህ ሰዎች የሥራ ድርሻቸው ምንድነው? ምን ያደርጋሉ? የሚለው ጉዳይ ግልጽ አይደለም። በየቦታው ሽንት ቤት አለ፣ በየቦታው ጎጆ ቤት አለ፣ ላስቲክ ቤት አለ። ልክ የጎዳና የሚመስል አጥር ተንተርሶ የተሰሩ የላስቲክ ደሳሳ ቤቶች አሉ፣ ሰው ያለባቸው። ስለዚህ ቢሮና ቤት ብቻ ሳይሆን ግቢም ሮጦ ለማምለጥ በፍጹም ማይቻል በአደገኛ ሁኔታ ውስጥ እንዳለው በግልጽ ተገነዘቡ። ሮጬ ለማምለጥ እንቅፋቶቼ ናቸው ብለው ያስቧቸውን በቤተ መንግስት ዙሪያ ያሉ ህፃናትና ትላልቅ ሰዎች ነቃቅለው ያባረሩት ጠቅላይ ሚኒስትሩ በ4 ኪሎ አካባቢ የሚገኙ አብያተ ክርስቲያናት እነ ግቢ ገብርኤል፣ እነ ስላሴ፣ እነ በዓለ ወልድ ምእመን አጥተው ያላስቀዳሽ እንዲቀሩ አድርገዋል። እንዲህ ያሉት ድሃ ጠልና ድሃን የደህንነታቸው ስጋት ሮጦም ለማምለጥ እንቅፋት እንደሆነ አድርገው የሚመለከቱት ጠቅላይ ሚኒስትር ዛሬ ቤተ መንግስት ጠርተው ማዕድ አጋሩ እንዲባልላቸው የካሜራ ባለሙያ ቀጥረው ይቀርጻሉ። እግርን ሰብሮ ዊልቸር እንደሚለግስ እንደ ማንኛውም ጨካኝ በላስቲክ ቤት ውስጥ የምትኖር ድሃ ነህ ብለው ከመኖሪያ ቤታቸው ከቤተ መንግስቱ ዙሪያ ያባረሯቸውን ሰዎች ዛሬ ማዕድ አጋራኋችሁ ይሏቸዋል። ከዚያም ስላበልኋችሁ ፊታችሁ በራ እያሉ ይሳለቁባቸዋል። በብዙ ድል በብዙ መከናወን ነው እንደ ሀገር የጨረስ ነው። እናንተም ብትሆኑ 2-3 ጊዜ ተገናኝተን ጓዳችሁን ለማበስ እድል ተገኝቷል። እናንተም ፊታችሁ ያስታውቃል። በራ ብሏል። እንዳምነው አይደለም። አንድ ሰው በዓመት 3 ቤተ መንግስት ተጠርቶ በልቶ ሲሄድ ፊቱ ይበራል የሚሉት ጠቅላይ ሚኒስትሩ እንዲህ ያለ ንግግር የሚናገሩት ካሜራ፣ ጋዜጠኛና ምስል ቀራጭ ጠርተው ይህንን ማድረግ ፖለቲካዊም ጠቀሜታ አለው ብለው በማመናቸው የጫኑበትን መከራ የሚያጭደው የአገሪቱ ሕዝብ በየገጠሩ በሚረግፍበትና በሚማቀቅበት በዚህ ወቅት ከተሜው ደግሞ ለልጆቹ ዶሮ መግዣ አጥቶ የሚገባበት የቸገረው የቤተሰብ አባሉ ታስሮበት የጨነቀው በክልል የሚኖሩ ቤተሰቦችን ሁኔታ ማወቅ ባለመቻሉ መፈጠሩን የጠላ ሆኖ ቀጥሏል። በዚህ ሁሉ ስቃይ፣ ብሶት፣ ሐዘንና መከራ ውስጥ ያለውን ህዝብ የሚመሩት ሰዎች 1 ከረጢት ዱቄትና 1 ሊትር ዘይት ይዘው 13 ቴሌቪዥን ካሜራዎች እየተቀረጹ የተቸገሩ ሰዎችን ማዕድ አጋሩ እየተባለ ዜና ይሰራላቸዋል። ንጉሱ ግብር አበሉ እንዲባልላቸው 30 ሚሊዮን ህዝብ ያስራቡ ሰዎች 30 ሰዎችን የአዲስ ዓመት ዕለት ወይም የፋሲካ ዕለት አበሉ ተብሎ በ30 ቴሌቪዥን ሬዲዮ ይዘገብላቸዋል። 86 ሚሊዮን ኢትዮጵያውያንን ያደህዩ ሰዎች የፋሲካ ዕለት ምሳ በላናቸው ያሏቸውን 86 ሰዎች ከትንሣኤው ማግስት ምን እንደሚበሉ ሊጨነቁላቸው አይችሉም። እነሱ ጻዕዳ ልብስ ለብሰው ለተጎሳቆሉ እናቶች ወጥ ሲጨልፉ የሚታዩበትን መስተንግዶ እነሱ ማዕድ ማጋራት የሚል የፌዝ ስም አውጥተውለታል። በዓመት 3 ጊዜ አብልቻችሁ ፊታችሁ ወዛ ብለውም በድሃ ፊት ይሳለቃሉ። ማስራብ የጦር መሳሪያ ሲሆን ማዕድ ማጋራት ደግሞ የፕሮፓጋንዳ መሳሪያ መሆኑ ነው። ይህ የብልጽግና አገዛዝ ወደ ስልጣን ከመጣ ጀምሮ እያደረገው ያለ የቀጠለም ተግባሩ ነው። ከአዲስ አበባ ባለሱቆችና ነጋዴዎች በግዴታ ገንዘብ ያሰባስቡና ፓስታና ዘይት፣ እንቁላልና ዱቄት ይገዛሉ። ያንን ይዘው ጥቂት እጅግ በጣም ጥቂት ሰዎችን ቤተ መንግስት ይጠራሉ። ከዚያም በተጎሳቆሉ እናቶችና ህፃናት ፊት ከሚስታቸው ጋር ቆመው ወጥ እየጨለፉ ሲያበሏቸው፣ ከሚኒስትሮቻቸው ጋር ቆመው ምጽዋት ሲያድሏቸው በቴሌቪዥን ካሜራ ይቀረጻሉ። በዓመት 1 ጊዜ እንቁላልና ዱቄት ሰጠናቸው የሚሏቸውን ሰዎች ደግሞ አብይ የቤት የማድመቂያ ረጂዬ ነው በል ብለው በቴሌቪዥን ያቀርቧቸው። በዓልን ማቀው በዶክተር አብይ ነው። የበለጠ ቤቴን የሚያሳምረውና ቤቴን የሚያደምቀው እሱ ነው። ዛሬ አብዛኛው የኦርቶዶክስ ክርስትና ሃይማኖት ተከታይ በሚኖርባቸው አካባቢዎችም ሆነ ሃይማኖቱ የማይመለከታቸው ዜጎች በሚኖርባቸው መንደሮች ቅልጥ ያለ ጦርነት እየተካሄደ በሚታረዱ እንስሳት ፋንታ የሚገደሉ ወጣቶች፣ በቅዳሴ ፋንታ የጥይት ሩምታ፣ በህፃናት ጨዋታና ልልታ ምትክ የእናቶች ዋይታ የሚታይበትና የሚሰማበት ሆኗል። አዲስ አበባ ደግሞ ከ8 ዓመት በፊት ዶሮ እየሰጡ ያሳዩትን ተመጽዋቶች ከ8 ዓመት በኋላም ብልጽግናዎች እንቁላል እየሰጡ ፎቶ ይነሱባታል። መንግስት ወለድ ድህነት ያገረጣቸው ማጣት ያጎሳቆላቸውን ሰዎች እየጨበጡ በፈገግታ ይቀረጹና በሚዲያ ያሰራጫሉ።
መምህሩንም ተማሪውንም እንዲሁ ያደርጉታል። ድሃን በእኔ ምጽዋት የምትኖር ነህ ብሎ ማሰብና መኮፈስ የሚያስደስታቸው የዘመኑ ገዢዎች በዓል በመጣ ቁጥር አስመሳይ ሳቃቸውን በቪዲዮና ፎቶ አጅበው ይከሰታሉ። ሰላም ለጠየቀ ጦርነት፣ ምግብ ለጠየቀ ረሃብ፣ ቤት ለጠየቀ መፈናቀል የሚያቀርቡት እነዚሁ ገዢዎች በኢድም ሆነ በፋሲካ ሰሞን ለጋስና አዛኝ መስለው የሚቀርቡት ለሰው የሚራሩ ተብሎ ከንፈር እንዲመጠጥላቸው መሆኑን ድርጊታቸውና ጠባያቸው ያስረዳል። በገጠር ትምህርት ቤቶቻቸው ፈርሰውባቸው ያለ ዕድሜያቸው እንዲዳሩ የተደረጉትን፣ መጠለያ ተከልክለው የተፈናቀሉትን፣ በአብይ አህመድ ድሮንና ሞርታር ወላጅ አልባ የተደረጉትን የተበተኑ ህፃናትን እኩዮች አዲስ አበባ ላይ ማዕድ አጋራኋቸው ብለው ያፌዛሉ። 86 ሚሊዮን ድሃ ፈጠሩ ተብሎ በተባበሩት መንግስታት የሚነገርላቸው አብይ አህመድ ቤተ መንግስት ጠርጠው መነጽርማ አጥልቀው ጻዳ ለብሰው በፈገግታ በሚመጸውቷቸው ጎስቋሎች እንዲሸፈን ይፈልጋሉ። ከዚያም በሚዲያዎቻቸው ማዕድ አጋሩ ተብሎ ይዘገብላቸው። ባለቤታቸው ለካሜራ የሚሆን ወጥ እየጨለፉ ይቀረጹላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የገና በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች ማዕድ አጋርተዋል። እዚህ ጋር አበላሁህ አጠጣሁህ ይህንን ማድረጌንም ዓለም ይልህ ብለው በቴሌቪዥን የሚያሰራጩት ጎመን በቂጣ እያረረባቸው ያደጉ ገዢዎች ስለምን ምግብ ማብላትን ፖለቲካ አድርገው ለምን ቀረቡ የሚለውን መጠየቅ ተገቢ ይሆናል። ጉዳዩ በቀጥታ ከአምባገነን መሪዎች ጠባይ ጋር የሚገናኝ ነው። ፈላጭ ቆራጭ መሪዎች በዓላትን የሚጠቀሙበት ደግ መስለው ለጋስና ለህዝብ አዛኝ መስለው ለመከሰት እንዲሆን ነው። በዓላትን መሰረት ያደረገ ድግስ በ20ኛው ክፍለ ዘመን ተንሰራፍተው በነበሩ ኮሚኒስት አምባገነኖች ዘንድ ፍጹም የተከለከለ ተግባር ቢሆንም አብዮታዊ በዓላትን መሰረት አድርገው ራሳቸው መሪዎቹ የተወለዱበትን የልደትንም ቀን ሰበብ አድርገው አለያም በልጆቻቸውና በሚስቶቻቸው የውልደት ዕለት ለህፃናት ስጦታ ሲሰጡና በመሰል መንገዶች ሲገለጡ ታይተዋል። ይህ ባለፈው ክፍለ ዘመን ከነበሩ አምባገነኖች አብዛኞቹ ያከናወኑት ተግባር ነው። በዘመናችን እወደድ ባይነትንና አምባገነንነትን አቀናጅተው ወይም ፖፑሊስትና ዲክታተር ሆነው አገራትን የሚመሩ ሰዎች ደግሞ ትንሽ ነገሩን አሻሽለውታል። መንፈሳዊ በዓላትን አይከለክሉም። ይልቁንም አማኝና ለፈጣሪ ታዛዥ መስለው ራሳቸው ይከሰታሉ። ስራቸው መግደል፣ አመላቸው መዋሸት ቢሆንም መግደልንና መዋሸትን ትእዛዛት ውስጥ ያካተተውን ወንጌል መጣሳቸው እየታወቀም መንፈሳዊ ሰው መስለው ለመታየት በዓላትን ይጠቀሙባቸዋል። ከዚያም እሱ እኮ ፈጣሪን የሚፈራ ሰው ነው፣ ያበላሹትና እያጠፉ ያሉት ከሱ ስር ያሉት ሰዎች ናቸው የሚል ፕሮፓጋንዳ በማህበረሰቡ ውስጥ እንዲገባ ያደርጋሉ። ኢንሳይክሎፒዲያ ብሪታኒካ የአምባገነኖች ጠባይና ተፈጥሮ ባስነበበበት ምዕራፉ እንደሚለው በዓላት ለጨካኝ መሪዎች ትልቅ መሳሪያ ናቸው። ሁሉም አምባገነን በዓላትን 8 ተግባራት ወይም ከ8ቱ አንዱን በማድረግ ያሳልፉታል ይላል። ህዝባዊ የሚሆን መንፈሳዊ በዓል ለአምባገነኖች ስኬታችን የሚሉትንና ርዕዮተ ዓለማችን የሚሉትን ነገር በንጽጽር፣ በንግግር፣ በጽሁፍ የተለያዩ ስጦታዎችን በመስጠት ወዘተ ለማስተዋወቅ ይገለገሉበታል የሚለው አንደኛው ነው። ለምሳሌ የኢትዮጵያው ጠቅላይ ሚኒስትር የገና ዕለት እንደተወለደው ኢየሱስ፣ ለፋሲካ እንደሚሰቀለው ኢየሱስ፣ የመውሊድ ዕለት እንደ ነቢዩ መሐመድ፣ የእሬቻ ዕለትም እንዲሁ ሆነው መግለጫ ሲያወጡ አመጣሁት የሚሉትን ለውጥ፣ አሰብኩት የሚሉትን ፖለቲካ ሲተርኩ የምናያቸው በዚሁ ቀመር ነው ማለት ይቻላል። ሁለተኛው ደግሞ ስለ አገራዊ አንድነት፣ ስለ ህብረትና ጀግንነት ለመናገር ይጠቀሙበታል የሚል ሲሆን፣ ሶስተኛው ጥብቅ ቁጥጥር ለማድረግና ህዝብ በበዓላት ዕለት ተጠቅሞ እንዳያምጽ ወይም የተቃውሞ ድምፅ እንዳያሰማ ለማፈን ያውሉታል የሚለው ነው። ይህም በዓላት በመጡ ቁጥር እየተለቀመ የሚታሰረውን የአዲስ አበባ ህዝብ መነሻ አድርገን ስንመለከት የፈልጦ ቆርጦ መግዛት ባህሪያት ግልጽ ይሆኑልናል። የኢንሳይክሎፒዲያ ጥናት እንደሚለው አራተኛው የአምባገነኖች ጠባይ ራሳቸውን ከዚህ ከሚከበረው መንፈሳዊ ወይም ህዝባዊ በዓል ጋር በማገናኘት እጅግ አስፈላጊ ሰው መሆናቸውን ለመግለጽ ይጠቀሙበታል የሚለው ነው። በዚህ ዕለት የሚዘከረው ሰው ወይም በዓል አሊያም ባህላዊ ሁነት ከእነሱ ጋር በዕድሜም ሆነ በአጋጣሚ የማይገናኝ ቢሆን እንኳን እንደምንም ብለው ከእነሱ ጋር አገናኝተው ያቀርቡታል። ለምሳሌ የአድዋ በዓል ሲከበር ጠቅላይ ሚኒስትር አብይ ፎቶቸውን ከባልቻ አባ ነፍሶ ፎቶ ጋር እንዲሰቀል እንዳደረጉት ሁሉ የህዳሴ ግድብ የምስረት ዓመት ሲከበርም በእሳቸው የመጠቀ ስራ የተከናወነ መሆኑን ለማብራራት የነ አቶ መለስ ዜናዊን ፎቶ እንዳስወገዱት ማለት ነው። መጽሐፉ ይህንን የቅቡልነት ትግል ይለዋል። በአምስተኛ ደረጃ ላይ የተቀመጠው አምባገነኖች በዓላትን ለገጽታቸው መገንቢያና ለፕሮፓጋንዳ መሳሪያነት ያውሉታል የሚለው ነው። ይሄኛው በአብዛኛው የሚከናወነው የበዓል ዕለት ሆስፒታል ሄደው የታመመ ሲጠይቁ በአገሪቱ መገናኛ ብዙሃን እንዲዘገብ ያደርጋሉ። አበሉ አጠጡ ተብለውም እንዲነገርላቸው ሚዲያ ይጠራሉ። ለህፃናት ስጦታ አበረከቱ፣ ለአቅመ ደካሞች ድጋፍ አደረጉ፣ ጎበዝ ተማሪዎችን ሸለሙ፣ የጎዳና ተዳዳሪዎችን አለበሱ ወዘተ ሊባል ይችላል። አምባገነኖች በዓላትን ዓለም አቀፉን ማህበረሰብንም ለማታለል ወይም ለዲፕሎማቲክ ህብረተሰቡ ጠንካራ መስለው ለመታየት የሚረዳቸውን ተግባር ያከናውናሉ የሚለው ስድስተኛው ጠባያቸው ነው። በአገሪቱ ውስጥ እልም ያለ ፖለቲካዊ ብጥብጥና ጥንቅቅ ያለ ኢኮኖሚያዊ ቀውስ ውስጥ እንዳለ ቢታወቅም ምንም እንዳልተፈጠረና ህይወት በተለመደ ምህዋራ ውስጥ እንዳለች ለማሳየት የሚያስችላቸውን ንግግር ለማድረግ በዓልን ይጠቀሙበታል የሚለው
7ኛው ሲሆን ህዝባቸውን ለመሰለል በዓል ፍቱን መሳሪያቸው ነው የሚለው ደግሞ 8ኛው ነው። ዜጎች ሲሰባሰቡ የሚያወሩትን ስለ መንግስት የሚያስቡትን ወዘተ በጆሮ ጠቢዎቻቸው አማካኝነት ሲያሳድዱ ለመዋል ህዝባዊ በዓላትን ይጠቀማሉ የሚለው በእነዚህ ህዝባዊ በዓላት ዕለት ስማቸውን በክፉ የሚያነሳውንም ለማሰር ይጠቀሙበታል ይላል። የአድዋ በዓል ዕለት ከንቲባዋን ተሳድባችኋል፣ የታላቁ ሩጫ ዕለት እየመጡ ነው ብላችኋል ወዘተ ተብለው ሰዎች የሚታሰሩትም በዚሁ አምባገነናዊ ቀመር ነው ማለት ነው። ይህ ጥቅል የአምባገነኖች ጠባይ መሆኑን ኢንሳይክሎፒዲያ ብሪታኒካ የሚያስነብበን ነው። እንዲያም ሆኖ በተለያዩ ቦታዎች ልዩ ልዩ ገጽታዎች አሏቸው። የማዕድ ማጋራት በሚል ፕሮፓጋንዳ የበዓል ዕለት ጭልፋና ሳህን ይዘው ከድሃዎች ፊት ሲቆሙ የሚታዩት የኢትዮጵያ መሪዎች የሚያደርጉት ተግባር እነ ሂትለርና ስታሊን በሌላ መልክ ሲተገብሩት ይታይ ነበር። እንዴት የሚለውን እንመልከተው። ጆሴፍ ስታሊን የተባለው የቀድሞ የሶቪየት ህብረት መሪ እልል ያለ አምባገነን እንደነበር የሚከራከር የለም። በዚሁ ጠባዩም በአገሪቱ መንፈሳዊ በዓላት እንዳይከበሩ ገናና ፋሲካም እንዳይዘከሩ ከልክሎ ነበር። ለአብነት ገናን ሲያከብሩ የተገኙ ሰዎችን እንዲታሰሩ አውጆ ነበር። Did you know that in the USSR you could go to prison for celebrating Christmas? እነዚህን መንፈሳዊ በዓላት የሚመለከታቸው እንደ ኮሚኒዝም ጠላት ነበር። እናም እነዚህ መንፈሳዊ በዓላትን አስወግዶ የጥቅምቱን የቦልሼቪክስ አብዮትና የወዛደሮች ቀን የአገሪቱ ብሔራዊ በዓላት አደረጋቸው። የኢየሱስ ክርስቶስን የልደት በዓል እንዳይከበር ህግ ያወጣው ስታሊን ከጌታ ልደት 4 ቀናት ቀድሞ የሚመጣውን የእሱ ልደት ግን ድል ያለ ድግስ ጥሎ ስጦታም እየሰጠ ያከብረዋል። ለአብነት 70ኛ ልደት ዓመቱን በ1949 እነ ማኦ ሴቱንግን ጭምር ጠርቶ ሲያከብረው ህፃናት ስለ እሱ ኃያልነት እንዲዘምሩ፣ የኮሚኒስት ፓርቲው አመራሮች ስለ አለቃቸው ጀግንነት አብዝተው እንዲናገሩ አድርጎ ነበር። የዓለም ወዛደሮች አለቃ፣ የሶሻሊዝም አብዮት መሪ፣ የሰላምና ነጻነት የመጀመሪያው ታጋይ፣ የምንኮራብህ ክብራችን፣ አንተ ባትወለድ ኖሮ ይህ ሁሉ ይቀርብን ነበር። እንወድሃል። ልጅነታችንን ስላሳመርከው እናመሰግንሃለን። ምድራችን ከአንተ የሚልቅ ብሩህ ሰው የላትም። ትምህርታችንን በደንብ እንደምናጠና ቃል እንገባልሃል። ይህ የአምባገነን መሪዎች ጠባይ ነው። የራሳቸውን የልደት ቀን እንዲሁም ዓለም አንቀጥቅጥ አድርገው ሲደግሱ ስለ እነሱ ኃያልነት እያስነገሩ ህዝባቸው ደግሞ ለመከራና እልቂት እየተዳረገ ነው። ፍራንክ ዲኮተር ሃው ቱ ቢ ኤ ዲክታተር በሚለው መጽሐፉ እንደሚለው ስታሊን ይህንን የልደት ቀኑን ደግሶ በሚያከብርበት ዕለት 2 ዓመት ከ4 ወር ከ2 ሳምንት ከ5 ቀን ለቆየ ጊዜ ከቦ ያስራበውና ምንም አይነት እርዳታ እንዳይደርሰው ያደረገው በሚሊዮን የሚቆጠር የሌኒንግራድ ህዝብ በመድኃኒትና ምግብ እጦት ረግፏል። 27 ሚሊዮን ህዝብ ተፈናቅሏል። 7000 የሶቪየት ህዝብ ከምድረ ገጽ ጠፍቷል። የፕሮፓጋንዳ ተቋማቱ ባለስልጣናቱና ስታሊን ግን በዚያች ሀገር ውስጥ ምንም የከፋ ነገር እንደሌለ አድርገው በዓላትን ያሳልፉ ነበር። አዶልፍ ሂትለር እንደ ስታሊን ገናና ፋሲካን አታክብሩ ብሎ ህዝቡ ላይ ማዕቀብ ባይጥልም የክርስቶስን ልደት እንደገና መበየን አለብን ብሎ ክርስቶስም እኮ አይሁድ ነው የሚል የረቀቀ ፕሮፓጋንዳ መከተል ጀምሮ ነበር። በሱ የስልጣን ዘመን 20 የሚደርሱ አገራዊና መንፈሳዊ በዓላት የሚከበሩ ሲሆን ሁሉም ግን የሂትለርን ጀግንነት፣ ታላቅነት፣ ለጋስነት፣ ሰጥቶ አይጠገቤነትና አርቆ አስተዋይነት የሚያሳዩ መልእክቶችን እንዲያስተላልፉ ይደረጋሉ። በዓላትና አምባገነኖች እንዲህ ያሉ ናቸው። ስታዲየም ሙሉ ወታደር አሰልፈው ጎረቤቶቻቸውንም ህዝባቸውንም ያስፈራሩባቸዋል። በአገራቸው የሚራበው ህዝብ እልፍ ቢሆንም ጥቂት ሰዎችን ነጭ አልብሰው ምግብ ሲያበሉና ስጦታ ሲያበረክቱም ይታያሉ። ባለፉት ዓመታት ማዕድ ማጋራት በሚል ስያሜ ወደ ኢትዮጵያ ቤተ መንግስት የገባው ደግ መስሎ የመታየት ሙከራ በመከራ ውስጥ ስለሚያልፈው ህዝብ እንዲነገር ካለመፈለግ ጋር የተቀናጀ ነው። ገዢዎች ቤተ መንግስት ጠርተው ስላበሏቸው 30 ሰዎች ማውራት ትልቅ ብስራታቸው ነው። ስለተራቡ 30 ሚሊዮኖች መናገር ግን ሟርት ነው። ስለተፈናቀሉ 6 ሚሊዮን ሰዎች መዘገብ ኔጌቲቭ ኢነርጂ ራዲየት ማድረግ ሲሆን ዘይትና ዱቄት ስለተሰጣቸው 60 እናቶች አለማውራትም ቅናት ተደርጎ ይቆጠራል። ፈላጭ ቆራጭ ገዢዎችንና በዓላትን ለይተን የተመለከትንበት ሳምንታዊ የአምባገነን እንዲሁም የበዓል መሰናዷችን በዚሁ ተጠናቋል።